እናንተ አስቡበትና ኮሜንት ላይ አስቀምጡ። ለረጅም ዓመት ቤተሰቦቼ 6-7 ዓመት ሊሆነን ነው ሶሻል ሚዲያ ማለት ይሄ ዩቲዩብ እና ቲክቶክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ የቢታን ፋሚሊዎች ደህና ናችሁ ወይ? እኔ በጣም ደህና ነኝ ያለሁላችሁ። ምን ነው ጠፋችሁ? ጠፋን፣ ተጠፋፋን። በጣም ተናፍቃችኋል። እንዴት ናችሁ? ሰላም ማለት ስራ ሁሉ ሰላም ነው። ጤና አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በጣም ከረጅም ጊዜ ከመጠፋፋት በኋላ ተመልሰን ተገናኝተናል። እንኳን ደህና ቆያችሁኝ፣ እንኳን ደህና መጣሽ በሉኝ እና ሚስ አድርጊያችኋለሁ በጣም ስለ እውነት ለመናገር በጣም 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 ማለት ናፍቃችሁኛል፣ ተጠፋፍተናል። ቅድም ብያለሁ ልገምላችሁ ምን እንደሚወራ ራሱ ስቲል ጠፍቶኛል ከመጥፋቴ የተነሳ ማለት ነው። እና ውድ ቤተሰቦቼ በአዲስ ቻናል ነው የመጣሁላችሁ። እናንተ ለረጅም ዓመት ቤተሰባሞች ነን ከእናትና ከአባቶቼ በመቀጠል እናንተ ቤተሰቦቼ ናችሁና ሚስ አድርጊያችኋለሁ። በጉጉት እንደምትጠብቁ ተስፋ አድርጋለሁ እና ዛሬ ጀስት አላህ ለማለት ነው የመጣሁት። እውነት ለመናገር እነዚህ ወራቶች እንዴት ነው ያለፉት? በዱካክ በዲፕሬሽን በመተኛት በመነሳት ምናምን አዲስ ነገር ግን ኢንሻአላህ ወደፊት አዲስ ነገር እንዲመጣ እንጥራለን እና እኔ እንደምታውቁት ዩቲዩብ ላይ መጣ ሳምንት ሙሉ ወይ ደግሞ ወር ሙሉ 15 ቀን ሙሉ መጣ ስልችስ ህይወቴ ላይ ምንም አይነት ነገር ከሌለ እንደዛ ይተናል። እንደምታውቁት ዩቲዩብ ላይ አለፉት ወራቶች ምን ላይ እንደነበርኩኝ በጣም ደስተኛ ነበርኩ፣ አሪፍ ጉድ ላይ ነበርኩ ምናምንና ያሰብኩት ቀርቶ ያላሰብኩት ነገር ተፈጠረና በዛ ምክንያት በጣም የሚያስጠላ ሁኔታ ላይ ነበርኩ። እንደውም ከዚህ ሁሉ ብጣፋስ ብዬ ጠፋችሁ እናንተ። አንዳንድ ሰዎች ብቻ እንትን አያጠቃልልም። ጠፋችሁ። ግን ደግሞ ፍቅራችሁ አሸነፈኝና መጥቼላችኋለሁ። ሰው እንደ ድሮ እንደ ቀድሞ አሁን እንዋደድ፣ እንጠያየቅ፣ እንወያይ፣ እነዚህ ዲፕሬሽኖችን ምናምን እናሸንፋቸውና ወደ ስራ እንምጣ ብዬ ውድ ቤተሰቦቼ እኔ የምላችሁ ግን የሆነ ጥያቄ ልጠይቃችሁ። እኔ ማለት ነው በጣም እየታገልኩ ያለው ሰው ነኝ ማለት ህይወቴ ላይ የሚመጡ ሰዎችን እንዲቀመጡ የሴት ጓደኛ የወንድ ጓደኛ እንደው ሰው የማይበረክትልኝ እስኪ ጥፋቴ ከኔ ምንድን ነው? እኔ ችግር ካለ እንዴት መክሩኝም እስቲ እፈልጋለሁ። ለምንድነው ሰው የማይበረክትልኝ ብሎ ምን ቢሉት መጡ ብዬ ደስ ብሎኝ በደንብ ይዛችሁ ስፈልግ ምን ይላሉና በጣም በዛ ከኔ ችግር ነው ያያዝ ችግር ነው ወይ እኔ ጸባዬ ጥሩ አይደለም ሆነኝ ታሪክ ነው። አስተያየታችሁን እስኪ በኮሜንት አስታውቁኝ። ምን ማድረግ ነው በዛ ኬዝ ስቲል አሁን እኔ ከሰው ጋር ለመቀላቀል በጣም እየፈራሁ ቀርበው ቢልቁኝ የሚለው ስታቻ ስለሆነ ባዛው እንደዛ አይነት ተጽዕኖ በጣም ከባድ ነውና ስሜታችሁን እንዲህ ቅጥቅጥ አድርጎ ነው የሚገለውና እኔ እንደዚህ አይነት ነገሮች ሲፈጠሩ ሂጄ ለሰው ምናምን አላወራም። ቤት ዘግቼ ምናምን ራሴን ሁኜ ነው እንደምንም ወጣው ነው። እስካሁን ድረስ የነበረው ጊዜያቶች እንደዚህ ነበሩ። ባይዘው ማለት የማሳልፈው ሞመንት ላይክ ቪዲዮ ልቀርጽላችሁና ላሳያችሁ እንዴ ማለት ጀስት ደስታዬን እንጂ መከፋቴን እስቲል ብዙ ማላካፍላችሁ እናንተ ግን ካሁን በኋላ በቃ ነገራችኋለሁ። ምክንያቱም ከኔም ልምድ እንድትወስዱ ፈልጋለሁ። ሁላችንም መማማር ይኖርብናል። በተለይ ደግሞ እኛ ሴቶች መደጋገፍ ስላለብን ማለት ነው። ህይወታችን ላይ ብዙ ውጣ ውረዶች ይመጣሉ። መልካም ሰዎች፣ መጥፎ ሰዎች እንዲሁም ደግሞ ማለት ነው ከእናንተ ምንም አይነት ሙቃበል እንደባለው ሰጥቶ መቀበልን የማይፈልጉ ሰዎች አሉ። እነዛ ሰዎች
ምንም ነገር ከእናንተ ሳይፈልጉ ለእናንተ መልካም የሚውሉላችሁ ሰዎች አሉ። እነሱም እንዳሉ አሉ። ግን ደግሞ ጀስት በጣም ቦታ የሰጣችኋቸው ሰዎች ባልታሰበ ሁኔታ አድርገዋችሁ ይላሉ። እንዴት ነው መግታት ያለብን? እንዴት ነው ከእንደዚህ አይነት ስሜቶች መውጣት ያለብን? በደንብ ለወደፊት የምናወራበት ይሆናል እና የኔ ውድ ቤተሰቦች ሚዲያ ላይ በጣም ጠፍቻለሁ እንደነገርኳችሁ። ቲክቶክ፣ ፌስቡክ፣ ዩቲዩብ ማንኛውም ሚዲያ ላይ ጠፍቻለሁ እና በአዲስ ኤነርጂ ነው የመጣሁት። የእናንተ ሰፖርት ያስፈልገኛል። ገባችሁ? አበረታቱን። በቃ የድሮዋን ቢታንያን ነው የምፈልገው። እዚህ ጋር የድሮዋን ቢታንያን ላገኛት አልቻልኩም እና እናንተ እገዛ ያስፈልገኛል። ቭሎግም ሊሆን ይችላል፣ አላቅም በምን አይነት ኮንተንት እንደምመጣ እስኪ ከራሴ ጋር በደንብ አስቤ። ቭሎግ ሊሆን ይችላል፣ የቤት ውሎ፣ ቤት ፍግፈጋ ሊሆን ይችላል። ማውቀው ታሪክ የለም በምን አይነት ኮንተንት እንደምመጣ። ግን በዚህ ቪዲዮ አሁን የእናንተ ፍቅራችሁን አይቼ እኔ ምን ያህል እንደምትፈልጉና እንደምትወዱኝ በዚህ ቪዲዮ ያለውኝ በተቻለኝ አቅም የዶክኩም ቢሆን ዲፕሬሽን ውስጥ እየገባኝ የተከፋም የተደሰትኩም ቢሆን በማንኛውም አጋጣሚ ከእናንተ ጋር ለመምጣት እሞክራለሁ። ምክንያቱም አንደኛ መስራት አለብኝ፣ ሁለተኛ እናንተ ትናፍቁኛላችሁ፣ ሶስተኛ ደግሞ ላይክ ሶሻል ሚዲያ አሁን ላይ በቃ ማንኛውም ስራ የምንሰራበት ስለሆነ እናንተም ከኔ የምትወስዱት ነገር አለ፣ እኔ ከእናንተ የምወስደው ነገር አለ፣ የምንማማረው ነገርም አለ፣ ስፖርት የምንደራረገው ነገር አለ። ይሄን ቻናል እንደነገርኳችሁ አዲስ ቻናል ነው። አዲስ ነው የከፈትኩት። በአዲስ ኤነርጂ ነው የመጣሁት። አለች የሆነ ደካማዋ ቢታንያን አልፈልጋትም። በአዲስ ኤነርጂ ነው መምጣት የፈለኩትና አዳራችሁን ላይክ የሆነ እንዴት ነው ቪዲዮ ኮፕ ሰርታችሁ ፖስት አድርጋችሁ ጥሩ ቪው እና ጥሩ አስተያየት ሲመጣላችሁ አይደለ የሆነ ሞራል ይሆናችሁና ላይክ ከፍ ለማለት የተሻለ ለማቅረብ የምትጥሩት እና እኔን የልጆች እንደዛ አይነት ስሜት እንዲሰማኝ ማንም አይደለም ሰፖርት የሚያደርገኝ እናንተ ናችሁ። የረዥም ዓመት ቤተሰቦቼ 6-7 ዓመት ሊሆን ነው ሶሻል ሚዲያ ማለት ይሄ ዩቲዩብ እና ቲክቶክ እንደዛ አካባቢ የሆነኝ ነው። ለረዥም ዓመት ቤተሰቦቼ ናችሁ። በምደሰትበትም በምከፋበትም ወቅት ላይ ከጎኔ የነበራችሁ ስለ እውነት ለመናገር እኔ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። አይ ነው አላቃችሁም ሁላችሁም፣ ግን ለኔ ኸይር የምትመኙልኝም እንዲሁም ደግሞ የማትወዱኝ ልትኖሩ ትችላላችሁ፣ ግን ሰፖርት የምታደርጉኝ ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁንም ይቀጥላል፣ ህይወት ይቀጥላል። ህይወት ከቀጠለ አይቀር ደግሞ አብሬያችሁ ያለሁትና አብረን ከሆነ አይቀር ደግሞ ሰፖርት ተደራረግን ብንሄድ ባይናኝ። ተረፈ ደግሞ ምን ማውራት እንዳለብኝ እስኪ በደንብ አድርጌ ቡና ፉት እያልኩ ካሁን በኋላ ደግሞ እመጣላችኋለሁ። አሁን ቡና አልጠጣሁም ብዙም፣ ይሄ እየሰራልኝ አይደለም። አንድ ሲኒ ቡና ብጠጣ በቃ ያበደ ነበረ እና የኔ ፍቅሮች፣ የኔ ማሮች፣ የኔ ቅን ልቦናዎች በጣም አድርጌ ነው የምወዳችሁ። መልካሙን ሁሉ እመኝላችኋለሁ። በተረፈ ዱአ አድርጉልኝ፣ እኔም አደርግላችኋለሁ። በቀጣይ ቪዲዮ በተለያየ ኮንተንቶች እንገናኛለን እና ደግሞ በምን አይነት ኮንተንት እንደምመጣ ስቲል እናንተ አስቡበትና ኮሜንት ላይ አስቀምጡልኝ። ከዛ የሚሆን ከሆነ የሚመጣው ከሆነ በዛ ኮንተንት እመጣለሁ። አሊያም ደግሞ ከራሴ ጋር እንደነገርኳችሁ ቡና ምናምን ፏ ሳደርግ አይዲያ ይመጣልኛል፣ በሱ እንመጣለን። ድረስ ሰላም ሁኑልኝ። በጣም ነው የምወዳችሁ። እንዳትረሱ ለዚህ ቻናል አዲስ ሆናችሁ አይታችሁ ብቻ አትሂዱ። ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። በጣም ነው የምወዳችሁ። ባይ